ጆሴፍ ኮኒ ጆሴፍ ኮኒ የኡጋንዳ ጦር አዛዥ ሲሆን የሎርድ ሬዚስታንስ አርሚ መስራች ነው። ይህም ግሩፕ በአፍሪካ ካሉ ጨካኝ ተቃዋሚ ግሩፖች ውስጥ ይመደባል። ጆሴፍ ራሱን በፈጣሪ የተመረጠ አድርጎ ነበር የሚስለው። እናም በ10ቱ ትእዛዛት መሰረት ሄዶ የራሱን የሆነ የክርስቲያን ሀገር ሊመሰረት ነበር የሚፈልገው። ነገር ግን የሚሰራው ተግባር በጭራሽ እምነት ውስጥ የሌለን ነገር ነበረ። በእሱ ትእዛዝ የላሬ 60 ሺህ ልጆችን አገቱ። ከዛም ወንዶቹን በግዴታ ወታደር ካደረጓቸው በኋላ መግደል ያስተምሯቸዋል። የጆሴፍ ጦር ሰላማዊ ዜጎችን ይደበድባል። አንዳንዴም ከንፈርና ጆሮአቸውን ይቆርጣቸው ነበረ። በተጨማሪም መላ መንደሮችን ያወድምና ያቃጥል ነበረ። ከ1986 እስከ 2009 ባሉት ዓመታት የላሬ የ100 ሺዎች ሞት መንስኤ ሆኗል። ወደ 2 ሚሊዮን የሚጠጉ ሰዎች ደግሞ ሀገራቸውንና ቤታቸውን ጥለው ሸሽተው ሄደዋል። በ2005 የዓለም አቀፉ የወንጀለኞች ፍርድ ቤት ጆሴፍን በኢሰብአዊነት እና በጦር ወንጀሎች ክስ ከሶት ነበረ። በኢንተርፖልም እስከ 2006 ሲፈለግ ነበረ። ይህ ሁሉ ቢባልም ግን ሊያዝ አልቻለም። የእሱ ቡድን ኡጋንዳን አልፈው ወደ መካከለኛው አፍሪካ ሄደው ነበረ። እዛ ግን እንዳሰቡት ወታደሮች ሊመለምሉ አልቻሉም ነበረ። በዚህም የላሬ ወደ 3000 የሚደርሱ ተዋጊዎች ብቻ ቀሩት። በእንቅርት ላይ ጆሮ ደግፍ እንዲሉት ደግሞ በ2017 ጦረኞቹ 100 ብቻ ሆነዋል። ይህ ሁሉ ወታደሮችን ቢያጡም ግን ቡድኖቹ እየሄዱ ንጹሃንን መግደል አላቆሙም ነበረ። ጆሴፍ ወደ 60 ሚስቶችና 40 ልጆች እንዳሉት ይታመናል። በአሁኑ ጊዜም ሱዳን ዳርፉር ተደብቆ ይገኛል ይላሉ። እስካሁንም ተዋጊዎቹ በታማኝነት እንደሚያገለግሉት ይነገራል።